ዳሬ በ11 ዓመት ተቀምጫለሁ። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣሁ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። በቃ እንባዬ ነው የሚዘረጋ። ዝም ብዬ ሳለቅስ ነው። ስሜ አህመድ መሐመድ ይባላል። ሳውዲ አረቢያ 11 ዓመት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ ነው። መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ዝም ብዬ ጎዳና ላይ ወጣሁ። ምን እንደምል ራሱ ግራ ነው የሚገባኝ እንጂ በህይወት ዘመኔ ብዙ ነገር ይገጥሞኛል። እስካሁን ድረስ በልፋት ነኝ። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸብኝ ሁሉ ነገር። ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅስ እስካሁን ሁላ ዝም ብዬ በቃ ትዝ በሚለኝ ሰዓት እህለውን እንኳን አልቀምስም። ለቅሶ ነው በቃ ምንም ማለት ለቅሶ ነው በቃ ዝም ብዬ እህል ምናምን እንኳን አልበላም። ድሮ ያለውን ሰውነቴ ስታየው አሁን የለኝም። በቃ ምንም አብቅቻለሁ። ሲጀምር ትምህርት እንኳን አልተማርኩም። በህፃንነት የጀምሬ ስራ ነው የኖርኩት። አሁን ስሜን ራሱ ማጻፍ አልችልም። ግን ቤተሰብ በሙሉ ከ8 እስከ 10 የተማረ ነው በሙሉ። እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት። በቃ ብስጭት ነው። ገንዘቡን የተወሰነ ገንዘብ አለች ነበር። በቃ ገንዘቡን ራሱ በቃ አጠፋሁት። የተበሳጭቼ ማለት ነው። ጓደኞቼ ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዚህ እኮ ሲጀመር ይህን ያህል ዓመት እንኳን ተጨፍጭፌያለሁ። ምንም ነገር የለም። አሁን ነው በቃ ሰውነት የራሱ በቃ በለቅሶ ብዛት ነው የቀነሰው። ዘመድ ተስፋ አስቆርጧል። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉኝ በቃ እዚህማ ከሆነ ምናምን ብዬ መጣሁኝ። በቃ በዚች እንኳን አላህ የሆነ ነገር እንትን ብላይ ብዬ እኔ አሁን በቃ ተስፋዬ በቃ እዚህ አላህ ካለልኝ በቃ ጠንክሬ ሰርቼ ያው የዘመዶቼ ራሱ ገንዘብ አግኝቼ የእነሱ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማንት ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ወላሂ። እኔ እውነቱን ለመናገር እኔ በጣም ነው ድክም ያለኝ ማለት ነው። ማለት እኔ ይሄ ልጅ አስለቅሶ በጣም ነው ያስለቀሰኝ ከሁሉም ቤተሰብ። እኛ በስደት ያለ ልጆች ወላሂ እየደከመን ፊታችን የደከመ በስራ እየተጎዳን በቃ ዝም ብለን ቁመን ነው የምንሄደው። ቤተሰብ አለን ሰው አለን እያልን ብራችን እየላክን እየተበላን እያለቀስን እየተካድን ነው። በአባት በእናት በእህት በወንድም ቤተሰብ ያላዘነ ቆይ ለኛ ማን ነው የሚያዝንልን? ግን ለምን የስደተኛ ብር ለነሱ ከሜዳ ነው የሚመጣው ያላቸው? የስደተኛ ብር ለነሱ ማን ነው ሀራም አይሆንባቸውም ያላቸው? እኔ ምን አይነት ልብ ምን አይነት ጭካኔ ነው ግን ያላቸው? አባት እናት ቤተሰብ ያላዘነ ማን ነው የሚያዝንልን? እነሱ ካላዘኑ ታዲያ 7 ባዲያ ባል ቢበላው ምን ይገርማል? ይሄ እናንተ የተወለዳችሁ የራሳችሁ ቤተሰብ አባት እናት ቤት ሰርተናል መኪና ገዝተናል እያለው እየዋሹ እነሱ የበሉትን ገንዘብ ባላግብታችሁ ቢበሉባችሁ ባለ ምን ችግር አለው ታዲያ? ሀራም አይሆንም እኮ። ለቤተሰብ ሀራም ያልሆነውን ለባዲያ ቢበላው ሀራም ይሆናል እንዴ? አይሆንም። በዚህ አይነት ቤተሰብ ያላዘነውን ባዲያ እንዴት ያዝናል እንዴ? አረ ምንድን ጉድ ነው የመጣብን? እኔ ግርም ሆነ ያለኝ ሀቂቀትን እኔ ድክም ሆነ ያለኝ እኔ ብቻ ይመስለኝ ነበረ የተጎዳሁት። ለካ በየቤቱ የተዳፈነ እሳት አለ። በየቤቱ ለካ የማይሰማ ጉድ የለም። ቤት ሸፍኖት ነው ለካ። ወይኔ ወይኔ፣ እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። ከምንም በላይ ለልጅ መኖር ነው የምፈልገው ያለው ደግሞ በጣም ነው እኔ አንጀቴን የበላው ወላሂ። ወንድ ልጅ ተሰዶ ያመጣውን ብር ለዛው አፈርደቼ ይብሉ ወላሂ። አረ እንደው እነዚህስ እንደው መርዝ ይሁንባቸው። ወይኔ ጭካኔ፣ ወይኔ ጭካኔ፣ ወይኔ ጭካኔ። በሰው ሀገርኛ ፈርድመን በሰው ፊት ተቃጥለን በሰው ፊት ተንገብግበን ወጥተን ወርደን
ሲያመን ምኝታ የለ፣ ሲደክመን ማረፊያ የለ፣ ስንት ሁነን ሲርበን መብሊያ የለ። ያመጣነውን ብር እነሱ ድብን አድርገው ሲበሉ አያፍሩም። አፈርደቼ ይብሉ። ወላሂ እኔ በጣም ነው የተናደርኩት፣ በጣም ነው ያዘንኩት በልጁ። እንደው ረብል ዓለሚን ይሄን ግፍህን አይቶ ሰው አላህ ያርግህ። ሌላ ምንም አልልም። እንደው ሰው ሁን፣ ሰው አላህ ያድርግህ። ወላሂ እንደው ስንቱ ነው የሚያለቅሰው ግን፣ ስንቱ ነው የሚያለቅሰው፣ ስንቱ። አረ እኔ እንደው ግራ ገባኝ፣ ወላሂ ግራ ገባኝ። ሌላው ነገር ሲቀጥል ደግሞ በኢማራት በዱባይ ሼክ መሐመድ ብን ዛይድ ከሰራተኛው ጋር ፎቶ ተነሳ ምናምን። አዳሚ ታሽቀብጣላችሁ። የሰው ቤት የምታሞቁ ሁላ ማለት ነው። ከነፈሰበት የምትነፍሱ እናቱ ቤት 15 ዓመት ሰርታለች ተብሏል። የእናቱ ሰራተኛ ናት። ካዘናገርሽ ገብተሽ ሰርተሽ ትለውጭ ብሎ ብር አይሰጣትም። ታዲያ ያዘነ ሰው እንደዛ ማድረግ ነው። አብሮ ሂዶ ፎቶ ከመነሳት ማለት ነው። እኔ ግርም ነው የምትሉኝ እናንተ። ለምን አሽቃባጭ ትሆናላችሁ? ቆይ ለምን ከነፈሰበት ትነፍሳላችሁ? እንዳረ ኮስተር ቆፍጠን በሉ። ምን ጉድ ነው? እኔ በጣም ነው የሳኩት። በየሶሻል ሚዲያው በቃ የሚዘዋወረው ይሄ ፎቶ ብቻ ነው። በቃ ምን አደረግላት? ብር ሰጣት? ሲሰጣት አያችሁት? ቤት ሰጣት? ምን አደረግላት? እንደው የቤት መሰጠቱን ተው። እዛ ሀገር 50 ዓመት ኖረው ራሱ ቤት አይሰጡም። እንኳን እሷ 15 ዓመት የኖረችው ግን ካዘነ አገርሽ ገብተሽ የራስሽን ህይወት ኑሪ፣ የራስሽን ልጅ ወልደሽ የራስሽን ትዳር ኑሪ ብሎ ብር አይሰጥም። ታዲያ ካዘነ ማለት ነው። ፎቶ መነሳት ምን ችግር አለው? እኔም ሄጄ ፎቶ መነሳት እችላለሁ እኮ። ደግሞ ለፎቶ ምን ችግር አለው? ግን ዋናው ነገር ቁም ነገሩ የራስሽን ህይወት ኑሪ ብሎ የሆነ ነገር ማድረግ ነው። እኛ አሽቃባጮች የምናሽቀብጠው ማለት ነው። አቤት በፌስቡክ በኢንስታግራም በእንትን ብትሉ በቲክቶክ ብትሉ የሚናፈሰው ይሄ ፎቶ ብቻ ነው። እኛ አበሻ ስንባል በነፈሰበት የምንነፍስ በሞቀበት የምንሞቅ ለምንድን ነው ግን? እኔ ግርም ነው የሚሉኝ ወላሂ አንዳንድ ጊዜ ማለት ነው። እና ስለ ራሳችሁ ኑሩ፣ ስለ ራሳችሁ ወቁ ነው የምለው። ሌላው ነገር አረብ ሀገር የምትመጡ ከኛ ተማሩ። እስኪ የአሁኖቹ አዳዲስ የምትመጡት የራሳችሁ አካውንት ክፈቱ፣ በራሳችሁ አስገቡ። ባልም አትመኑ፣ የሚታመን የለም በአሁን ሰዓት። ወላሂ ነው የምላችሁ። በቃ የእናንተ ጓደኛችሁም ቤተሰባችሁም ሁሉ ነገራችሁም ልባችሁ ብቻ ነው። አማካሪያችሁን ልባችሁ አድርጉ። የራሳችሁ አካውንት ክፈቱ፣ ለራሳችሁ ወቁበት። ቤተሰብ ካሁን በኋላ ይብቃ፣ ሰው ማመን ይብቃ። ስንቱን አየን፣ ስንቱን ሰማን፣ ግን እኛ አንማርም። ደንቆሮች ነን ወላሂ አንማርም። ለምን እንደሆነ አላውቅም። በቃ ሰው ቤት ሰርተን እኛ የመጣነው ብር ለእኛ በላሽ ነው። በነፃ ቁጭ ብለን የመጣነው ነው የሚመስለን። ስንት አንድ ወር ሙሉ ስንቀመጥ እኛ ያችን ብር ለመቀበል ስትመከራ አይተን ነው። ብሪቱን ስንቀበል ግን ድካሙንም ጫጫታውንም ሁሉንም እንተዋለን፣ ህመማችንንም እንተዋለን። እኔ ግርም ነው የሚለኝ አንዳንድ ጊዜ ወላሂ። ለምን ግን ለምንድን ነው የስደተኛ ብር የሚበላው? ለምን እኛ ስንት ሆነን ተቃጥለን አምጥተን በነፃ ነው ያለው ማን ነው? እኔ ግርም ነው የሚለኝ።